ጤና ይስጥልን እንደምን አላችሁ? ዛሬ የምንነጋገረው ስለ ስሜታዊ ብልህነት ወይም ኢሞሽናል ኢንተለጀንስ ነው። የስነልቦና ባለሙያዎች እንደሚሉት በህይወታችን በትዳር፣ በስራ ስኬታማ ለመሆን ከአእምሮ ብስለት ይልቅ የስሜታዊ ብልህነት ከፍተኛ ድርሻ አለው ይላሉ። እንግዲህ የስሜታዊ ብልህነት መሰረቶች በርካታ ቢሆኑም ዛሬ ትኩረት የምናደርገው በሁለቱ ዋና ዋና ምሰሶዎች ላይ ነው። አንደኛ ራስን ማወቅ ሰልፍ አዌርነስ የሚባለው፣ ሁለተኛ ራስን መግዛት ሰልፍ ኮንትሮል። እነዚህን ሁለቱን ዋና ዋና ነጥቦች በደንብ ለመረዳት አስተማሪ ታሪክ አብረን እናያለን። አንዲት ወጣት ባሏን አብራው መኖር አልፈልግም ብላ ትወስናለች። ለባሏ ያላት ስሜት በጣም አናሳ ነበር። አብራው የምታሳልፈው ጊዜ ሁሉ ይሰለቻታል። በመጨረሻም ይሄ ሰው ከኔ ህይወት ወጥቶ እንዲሄድ ምን ባደርግ ይሻላል ስትል እናቷ ታማክራለች። እናትየው የልጃቸውን ሁኔታ ተረዱ። እንግዲህ እኔ የምልሽን ነገር ሁሉ በትክክል ትተገብሪያለሽ ብለው ጠየቋት። ልጅቷም አዎ ብላ እሱ እንድገላገል የሚያደርገኝ ከሆነ የተባልኩትን ሁሉ አደርጋለሁ አለች። እናትየዋም እንዲህ አሏት፣ አሁን ወደ ቤትሽ ተመለሺ። እሱ ከስራ ሲመጣ በፈገግታና በፍቅር ተቀበዩ፣ በደንብ ተንከባከቢው። በተጨማሪም በምግብ ውስጥ እነዚህን የምሰጥሽን ደቃቅ ነገሮች እየጨመርሽ አብዩ ብለው የሆነ ነገር ሰጧት። ወጣቷ ሚስት ወይም የሰውየው ባለቤት እናቷ እንዳሏት ማድረግ ጀመረች። ባሏ ከስራ ሲመጣ በፈገግታ ትቀበለዋለች፣ ትንከባከበዋለች። በምግቡም ውስጥ እናቷ የሰጧትን ደቃቅ ነገር ታስገባለች፣ ታበለዋለች። ይሄ ነገር ለ1 ወር ቀጠለ። ቀናት እያለፉ ሲሄዱ ግን ያልተጠበቀ ነገር ተከሰተ። ባሏ ለእሷ ያለው ቀረቤታ፣ እይታውና ፍቅሩ እጅግ አስደሳችና ማራኪ እንዲሁም ሳቢ እየሆነ መጣ። በአንጻራዊ ሚስትየዋ ወይም ወጣቷ ሴትዮ መጨነቅ ጀመረች። ጭንቀቷ ከምን የመጣ ይመስላችኋል? ሚስትየዋ ባሏን ሳታስበው ወደዋለች። ነገር ግን በምግብ ውስጥ የምታስገባው ነገር ባሏን ጎድቶ እንዲሄድ የሚያደርግ ነገር ይመስላት ስለነበር አደጋ ላይ እንዳይወድቅ እና እንዳይጎዳ በጣም ፈራች። በፍርሃት ተውጣ ወደ እናቷ ዘንድ ተመለሰች። ለእናቷም አሁን መውደድ ልወደው ጀምሬያለሁ፣ እንዳይሄድብኝ እንዳይጎዳብኝ ምን ላድርግ ብላ እናቷን ጠየቀቻት። እናትየዋን ፈገግ ብለው እንዲህ አሏት፣ ልጄ በመጀመሪያውም ቢሆን ችግሩ የባለቤትሽ አልነበረም። አንቺ ራስሽን ስላላወቅሽና ባህሪሽን ስላላስተካከልሽ እንጂ ሰውየው ጥሩ ሰው ነበር። በምግብ ውስጥ ጨምረሽ ስጪው ያልኩትም ጎጂ ነገር ሳይሆን የምግብ ማጣፈጫ ቅመም ነበር ብለው ለልጇ ነገሯት። የስሜታዊ ብልህነት ሁለቱም ምሰሶዎች ከዚህ ታሪክ ጋር አያይዘን እንደምናየው አንደኛ ላይ ራስን ማወቅ ሰልፍ አዌርነስ። ሚስትየዋ መጀመሪያ ላይ ባሌን አልወደውም፣ እሱ ችግር ይፈጥርብኛል ብላ ታስብ ነበር። ነገር ግን እውነተኛ ችግር የራሷ ስሜት እና አመለካከት ነበር። ራስን ማወቅ ማለት የራስን ስሜት ድክመትና አመለካከት በትክክል መረዳት ማለት ነው። በግንኙነታችን ውስጥ ችግር ሲፈጠር ሁልጊዜ ጣታችንን ወደ ሌላ ሰው ከመጠቆማችን በፊት እኔ ጋር ያለው ክፍተት ምንድን ነው ብለን ራሳችንን ሁሌ መጠየቅ አስፈላጊ ነው። ሁለተኛው ነጥብ ራስን መግዛት ነው፣ ሰልፍ ኮንትሮል። እናትየው ለልጃቸው የሰጧት ተግባር ራስን የመግዛት ልምምድ ነው። ስሜቷ አልወደውም እያለች እንኳ ባህሪዋን ተቆጣጥራ በፍቅርና በፈገግታ እንድትቀበለው አደረጉ። ስሜታችንን ተቆጣጥረን አዎንታዊ ድርጊቶችን ስናደርግ ስሜታችን ራሱ ድርጊታችንን ተከትሎ ይቀየራል። ራስን መግዛት ማለት የሚሰማንን አሉታዊ ስሜት በበጎ ድርጊት የመቀየር ሂደት ነው። ወዳጆቼ፣ በሕይወታችን ውስጥ የምንሰጠውን አዎንታዊ ነገር ያህል መልሰን እናገኛለን። ፍቅር፣ ትኩረት እና እንክብካቤ ስንሰጥ ውጤቱ ፍቅር ሆኖ ይመለስልናል።
እናትየው የሰጧት ቅመም የምግብ ቅመም ብቻ አልነበረም። የትህትና፣ የትዕግስት፣ የፈገግታና የእንክብካቤ ቅመም ነበር። እስኪ ራሳችሁን ጠይቁ። በእናንተ ሕይወት ውስጥ፣ ትዳር ውስጥ ልትጨምሩት የሚገባው ምስጢራዊ ቅመም ምንድን ነው? ይህ ቪዲዮ ከተመቻችሁና አስተማሪ ሆኖ ካገኛችሁት ላይክ ማድረጋችሁን አትርሱ። ለወዳጅ ዘመዶቻችሁና ለምትወዷቸው ሰዎች ሼር በማድረግ መልካም ነገር ያጋሯቸው። ስለ ታሪኩ ያላችሁን አስተያየት እና የስሜት ብልህነት ልምምዳችሁን በኮመንት ላይ ጻፉልኝ። እያንዳንዱን አስተያየት አነበዋለሁ። ለቻናሉ አዲስ ከሆናችሁ ደግሞ ተጨማሪ አስተማሪ ቪዲዮዎች እንዲደርሳችሁ ሰብስክራይብ አድርጉና የደውል ምልክቱን ይጫኑ። ስለተከታተላችሁኝ ከልብ አመሰግናለሁ። በሌላ አስተማሪ ቪዲዮ እስከምንገናኝ መልካም ጊዜ